ደግሞ የስራ ልምድ እንዴት አድርገን እናስገባለን? የሰራተኛ የስራ ልምድ እዚህ ቀደም የሰራውን የስራ ልምድ እንዴት አድርገን እናስገባለን የሚለውን ነው በደንብ የምናየው ማለት ነው። ስለዚህ ቀጥታ ከዚህ ጋር ክሊክ አድርገን ስናየው ከመጀመሪያ ከዝርዝሩ ላይ ከሰራተኛው ዝርዝር ላይ ክሊክ አድርገን ስናየው እንደምታዩት የስራ ልምድ ይሄ ማለት ከታህሳስ 8 2016 እስከ ሰኔ 6 ማለት ይህ ልጅ አይሲቲ ዳይሬክተር ወይም ይሄ ሰራተኛ አይሲቲ ዳይሬክተር ሆኖ የተመደበባት እለትን ከዚያ ቢሮ ላይ የመጨረሻ ያለበትን አሁን ያለበትን የስራ መደብ ነው የምመዘግበው ማለት ነው። ይሄ ማለት ነው። ስለዚህ ከዚህ ወደ ኋላ ያሉትን የስራ ልምዶች እንዴት እናስገባለን የሚለውን ነው እያየን ያለን ማለት ነው። አሁን ለምሳሌ ዝም ብዬ ደብዳቤ ባዘጋጀው ቀጥታ እዚህ ጋር እንዳለ ክሊክ ባደርገው ይሄ ደብዳቤ ፕሮሰስ ይሆናል ማለት ነው። ምንም ችግር የለውም። ይሄ ለምሳሌ ይሄው አንዲት እንትን ብቻ ይዘው ደብዳቤው አይሲቲ ዳይሬክተር ብቻ ይዞ ይወጣል ማለት ነው። ነገር ግን ለመጨመር ምን አደርጋለሁ የሚለውን ስናይ ለመጨመር እዚህ ጋር የስራ ልምድ የሚለውን ነካና የመስሪያ ቤቱን ስም አስገባ ይለኛል። ለምሳሌ ከዚህ ቀደም ገንዘብና ኢኮኖሚ ላይ ሰርቶ ቢሆን ይሄ ልጅ የአብክመ ወይም እዛው መስሪያ ቤት ላይ ሌላ የመደብ ቆይቶ ቢሆን እዚያው መስሪያ ቤት ላይ የሲስተም ዲቨሎፐር ሆኖ ቆይቷል እንኳን ብንል ምን እናደርጋለን? እዚህ ጋር የአብክመ የሰሩበት መስሪያ ቤት አብክመ ስራና በፊት ስልጠና ስለሚባል እሺ ስልጠና የፊቱን ስም ሁሉ ዞ ስለሚሄድ ማለት ነው። ቢሮ የስራ መደቡ የዳታቤዝ አድሚኒስትሬተር ሆኖ ቢሰራ ከዚህ መደብ ላይ ከዚያ የቅጥሩ ሁኔታ ሙሉ ጊዜ ቢሆን የጀመረበት ቀን ቀጥታ እዚህ ጋር ቅድም እንዳያችሁት ሰኔ 6 አይደል ሲል የነበረው እዚህ ጋር እንዳያችሁት ሰኔ 6 ሲል ስለነበረ ቀጥታ ለምሳሌ እሺ ከስንት ሊጀምር ይሄ ልጅ ከ2012 ጀምሯል ብል ወደ ኋላ እዚህ ጋር ልክ እያንዳንዷን ነገር ነው የምታስገቧት 13 ከታህሳስ 13 ከታህሳስ 8 13 እስከ ታህሳስ ይሄኛውን ዓመተ ምህረቱ ለምሳሌ እስከ 2014 ቆይቷል ብዬ እስከ እዚህ 4 ድረስ ቆይቷል ብል መረጃውን መዝግብለዋለሁ ማለት ነው። ይሄው መረጃው ተመዘገበ። አሁን ልክ የስራ ልምድ አመዘጋገብ ይህን ይመስላል ማለት ነው። ምን አደርጋለሁ? አሁን ደብዳቤውን ፕሮሰስ ባደርገው ራሱ ይጨምርልኛል ማለት ነው። የነበረውን እዚሁ ቼክ ያደርጋል። ቀጥታ እስካሁኗ ቀን ድረስ ያለችዋን የስራ ልምድ አሰልቶ ይሰጠኛል ማለት ነው። ይችን በቃ ከዛ በኋላ ምንድን ነው የሚደረግ? በቀላሉ ይችን አትም ብሎ ወይም ራይት ክሊክ ፕሪንት አድርጎ ወይም አትም ብሎ ቀጥታ ይሄን ወረቀት አውጥቶ መስጠት ነው ማለት ነው። ይሄው ወደ ፕሪንተር አዘዘኝ ማለት ነው። ቀጥታ የፕሪንተሩን መርጬ እዚህ ጋር ፕሪንት ነው የምለው ማለት ነው። አለቀ ማለት ነው። ስለዚህ የስራ ልምድ እንዴት ይሆናል የሚለው ይህን ይመስላል ማለት ነው። የስራ ልምድ መመዝገብና ደብዳቤ ጀነሬት ማድረግ ማለት ነው።